ንገረኝ። ለልጆቼ የማደርገውን ነገር ለዚህ ልጅ ማድረግ አልነበረብኝም? በጣም ነው የማዝነው አማን፣ አዝናለሁ በጣም። እንዴት ይሄን ታደርጋለህ? እንዴት ልጅ ይደበቃል? ንገረኝ። መለስልኝ፣ ልጅ እንዴት ይደበቃል? ሰላም፣ እንዴት ናችሁ ቤተሰቦቻችን? ዛሬ አዲስ ለየት ያለ ስጦታ ለባለቤቴ ልሰጥ ነው። እሱን እንግዲህ አብራችሁኝ የምትከታተሉ ይሆናል። ቻናሉን ሰብስክራይብ አድርጉ። እንግዲህ ስትመጣ ምን አይነት ስሜት እንደሚኖራት አብረን ነው የምናየው። ይህንን ስጦታ ካዘጋጀው ትንሽ ቆይቻለሁ፣ ግን ውስጤ በጣም ፍራቻ አለ። ምን እንደምትለኝ አላቅም። እናንተም እንግዲህ ስጦታውን አይታችሁ የምትፈርዱ ነው የሚሆነው። ወደ ስጦታው ይኸውልህ ቤካ፣ አሁን እናኔ ስትመጣ ማለት ነው ይሄን ወረቀት ትሰጣታለች። እሺ ጎበዝ፣ ይሄንንም ልብሴ ነው ትላታለህ። እንግዲህ ይሄን የተጣጠፈ ወረቀት ትሰጣታለሽ። በቃ እንደመጣሽ ነው የምትሰጣት። ተመልካቾቻችን እንግዲህ ቤተሰቦቻችን አሁን ስጦታው ተዘጋጅቶላታል። ምን እንደምትል አብረን ነው የምናየው። እኔና እናኔ እንግዲህ ወደ 8-9 ዓመት በትዳር አብረን ቆይተናል። ይህንን ስጦታ ሰው እንግዲህ ሆኖ ማይሳሳት የለምና ይህን የመሰለ እኔን የመሰለ ልጅ ስጦታ አዘጋጅቼላታለሁ። እሱን ስጦታ ስታይ ምን አይነት ሪያክሽን ይኖራታል የሚለውን አብረን ነው የምናየው። አብራችሁን ቆዩ። እሺ አሁን እንደውልላትና የት እንደደረሰች እንወቅ። ከዛ አብረን እንከታተላታለን። ሄሎ ወይ እናኔ፣ ይኸውልሽ እየመጣሽ ነው። በቃ ባጃጅ ስትይዢ ደውይልኝ፣ የምታመጭልኝ እቃ አለ። በቃ እሺ፣ አሳውቂኝ። ቻው። እሺ ውድ ቤተሰቦቻችን እንግዲህ አሁን እየመጣች ነው። ባጃጅ ስትይዝ እንድትደውልልኝ ነግሬያታለሁ። እሷ እስክትመጣ እንግዲህ እኔ ወኔ ያሰባስባለሁ። አብራችሁኝ ነው ቤተሰቦቻችን። ይህን የመሰለ ወርቅ ልጅ በስጦታ እቃ ጠቅልዬ ብሰጣት ይሻላል ይሆን? ስማ ቤካ፣ ሪታ ስትመጣ እንደተባባል ነው። እሺ ወረቀቱን ትሰጣታለህ። እሺ እሺ ቤካ፣ አይዞህ። ሄሎ ወይ መጣሽ? እሺ እሺ፣ ደረሽ? እሺ ወዳጆቼ መጣለች። እኔ ልወጣ ነው። ምትለውን እናያለን ማለት ነው። እዛ ጋር ብትደበቅ አሪፍ አይደለም? ማን እንደሆንኩ መናገር አይጠበቅብኝም። የምን ጊዜ ማፍቃሪህና የልጅህ እናት ነኝ። አማንዬ፣ እኔ አንተ ላይ ሸክም ልሆንብህ አልፈልግም ነበር፣ ግን ከአቅሜ በላይ ስለሆነብኝ እገዛህም እስካሁን ከአንተ ምንም ሳልጠይቅ እጃችንን ለዚህ አድርሼዋለሁ።
አሁን ግን ኑሮ ከአቅሜ በላይ ስለሆነብኝ ልጃችንን ላንተ አደራ ልሰጥ ተገድዳለሁ። የኔ አማኒ መልካም አባት እንደምትሆን ምንም ጥርጥር የለኝም። ልጄን አደራ አማኒ በሰላም ያገናኘን። የምን ጊዜ ማፍቃሪ ማለት እንዴ ምን ማለት ነው? አማን ይመጣታል። ምን ማለት ነው? የምን ጊዜ ማፍቃሪ ማለት እንዴ? ስራ አለኝ ቀረጻ አለኝ እያለ እየወጣ የሚሄደው አፍቃሪው ጋር ነበር ማለት ነው እንዴ? ምን ማለት ነው? እውነት አማን ከኔ ሌላ ሴት ጋር ተኝቶ ሌላ ልጅ? በጣም ነው ግን የማዝነው በእውነት። ዛሬ ይውጣት ብቻ እንዴ? ምን ማለት ነው? ይሄ ሊሆን አይችልም። እሱን ተሳስቶ ካልሆነ በስተቀር የኔ አማን በፍጹም። ቤቢዬ የማን ነህ ልጅ ንገረኝ። ማን ነው እዚህ ዞር እንዲበላ ያመጣ? ንገረኝ፣ አትፍራኝ። ቤቢ የኔ ቆንጆ የማን ነህ ልጅ? አንተ አባቢ አማን ልጅ ነህ? ይሄን ወረቀት ማን ሰጠህ? ንገረኝ፣ ይሄን ወረቀት ማን ሰጠህ? ከማን ጋር ነው የመጣኸው? አንተ እዚህ ሆነህ ነው እንዴ ጠርሃ ቤት ማትልህ? ስራ ላይ ነበርኩኝ። ምንድን ነው? ከየት አምጥተሽው ነው? አንተ ልጠይቅህ እንጂ ማለት የማን ነው ልጅ? ሙርት ይዣለሽ እንዴ? ምን ማለት ነው ሙርት ይዣለሽ ማለት? እንዴ አንቺ አይደለሽ እንዴ ይዘሽው የመጣሽው? ምን ማለት ነው? ደውለህልኝ በቃ ይዘሽ ትመጫለሽ አልከኝ። ስመጣ ግን ሌላ ቃል አስቀምጠህ የጠበቅከኝ ምን ማለት ነው? ኧረ እኔ ምንም አውቀው ነገር የለኝም። እሺ ምንም አውቀው ነገር የለም። ጠይቄው እንዴ? እሱማ ምንም የመለሰልኝ መልስ የለም። ምን ማለት ነው? አይ እንግዲህ ምን ማለት ነው ንገረኝ። ይሄ ልጅ ማውራት ይችላል አይደል? ጠይቄው ልጁን እንዴ ቤቢ ይሄ ልጅ የማን ነው? መልስልኝ። ስለ ልጁ አሁን ስለ ልጁ ጥያቄ ሳይሆን ጠየቅኩ። ልጁ የማን ነው ነው እያልኩ ያለሁት። ምን ማለት ነው ለመሆኑ ልትነግረኝ ትችላለህ? ያንተ አፍቃሪ ሰላም ማን ናት? እንዴ ምን እያወራሽ ነው እናንተ? እንዴ ምን ማለት ነው? ምን እያወራሽ ነው ማለትማ ይሄን ወረቀት አንብበውና መልሱን ትነግረኛለህ። እኔ 8 እና 9 ዓመት የገነባሁት የታማኝነት ፍቅር ይሄው ዛሬ ግን አንተ ታማኝ አለመሆንን የሚያረጋግጥ መረጃ ይዘህ መጥተሃል። ማን ተይ እንዴ አይነት ጨዋታ ነው አይመቸኝም። እኔ ራሴ አይመቸኝም እንደዚህ አይነት ጨዋታ። ትዳር ቀልድ አይደለም። እኔ ቀልድ ነው አልኩኝ እንዴ? ከመሬት ተነስተሽ ልጅ አምጥተሽ ያንተ ነው ልትይ ነው እንዴ? እኔ ነኝ ልጅ የመጣሁት። አንብበው ይሄን ወረቀት አንብበው። ምን ይሰራልኛል እንዴ? ራስሽ አንብቢ። ምን ማለት ነው? መልስልኝ። ራስሽ አንብቢ። ራስሽ እንዳመጣሽው ስራልኝ እያልክ እየወጣህ የምታመሽ የምታድረው ሌላ ፍቅረኛና ሴት ነበረህ ማለት ነው? መልስልኝ። አይ እንግዲህ ቺት ከማረግህ በላይ ደግሞ ልጅ የሚያክል ነገር ይዘህብኝ መጣ። እውነቱን ልንገርህ ልጅህን እቀበላለሁ። በአንተ ግን እጅግ በጣም አዝንብሃለሁ። ምክንያቱም ልጆች አሉኝ። እንዴት ነው ልጆች ወንድም እንዳላቸው ሳያውቁ እያደጉ ያሉት? ይሄን መልስልኝ። እንዴት ነው ልጆች ወንድማቸውን ሳያውቁ የሚያድጉት? ኧረ አንቺ ሰው ምን ሆነሻል ዛሬ እንዴ? የተለየ ባህሪ እኮ ነው እያመጣሻለሽ። እኔ የተለየ ባህሪ አላመጣሁም እንዴ። ከመሬት ተነስተሽ ወረቀትና ልጅ አምጥተህ ያንተ ነው ልትይ ነው? አታምኚኝም ነው? እንደዛ ነው ድረስማ አምነህ ነበር። ከኔ ውጭ ሌላ ሴት እንደማታውቅ ነበር። እንደዛማ አይደለም። ብታምኚማ ኖሮ እንዴት አምነሽ ትቀበያለሽ እንዴ? እንዴ ምን ማለት ነው? ምን ማለት ነው? እሺ ያለው እውነቱን ንገረኝ። በቃ እውነቱን አምኜ። ምን አይነት እውነት ነው የምነግርሽ እንዴ? እሺ ሰላም ማናት? አላውቃትም። እንዴት አታውቃትም? አማን ንገረኝ አባቴ። እንዴት አታውቃትም? አማን ብላ ቤታችንን አንኳኩታ መታ ልጅ አስቀምጦ እስከመሄድ ደብዳቤ ጽፋለች። እንዴት አታውቃትም እንዴ? የጻፈችው ደብዳቤ ስለኔ በመሆኑ በምን እርግጠኛ ነሽ እንዴ? የሀገር ሰው ደብዳቤ ይጽፋል እኮ። በዚህ ዘመን እንዴት ትሸወጃለሽ እንዴ? አማን እኔ ብቻ ነኝ እንዴ ያለሁት?
ኧረ ነቃ በይ እንዴ! ቆይ አንቺ እንዴት አመንሽ እንዴ? በደብዳቤ ስለተጻፈ ብቻ በዚህ ዘመን እንዴት አንቺ ታምኛለሽ? እኔም ግራ የገባኝ እሱ ነው። እማምነው አማን እማምነው ባለ የልጆች አባት ይናደርጋል ብዬ አልጠብቅም። ብታምኚኝማ ኖሮ አያደርግም ትይ ነበር እንዴ? አምነሽ ቁጭ አልሽ እኮ እንዴ? አማን እውነቱን እኮ ልታስረዳኝ ነው የፈለኩት። የምን እውነት ነው? እውነት የለም። ዝም ብለሽ ነው እየጮሽ ያለሽው እንዴ? ገመና አትሸፍኝም። እውነት እንኳን ቢሆን እንኳን እውነት ያልሆነው ማለት አልገባኝም። ገመና ማለት ምን ማለት ነው? በቃ ሰው ሲኖር የሆነ ስህተት ይሰራል። እንደ ስህተት ቆጥረሽ እንኳን እፍን ማድረግ ነበረብሽ። እንደዚህ ትጮያለሽ እንዴ? ለማን ነው የማፍነው? ለትዳራችን ለህይወታችን ስትይ ነው። ለህይወታችን እኮ አስቤ ነው እየተናገርኩ ያለው። እየጮሽ ነው። ሲጀምር የኔ አይደለም እንዴ? እኔ ደፋ ቀና እያልኩኝ ስራ ላይ ወጠራለሁ። አንቺ ሌላ ታሪክ ይዘሽ ትመጫለሽ። ታሪክ ማለት ምን ማለት ነው ታዲያ? ይሄ ከታሪክ ሌላ ምንድን ነው? አማን ሲጀምር ይኸውልሽ፣ ይሄን ልጅ በጣም እያንገላታሽው ነው። ከየት እንዳመጣሽው አላውቅም። ወደ እናቱ በስርዓት መልሽ እንዴ! የኔና ያንቺን ጭቅጭቅ መስማት የለበትም። ምንድነው እያሰብሽ ያለሽው? እያሰብክ ያለሁት ነገር ምን እንደሆነ ልንገርህ። ይሄ ልጅ የማን እንደሆነ ማወቅ፣ እውነት ትክክለኛ ያንተ ልጅ ከሆነ ግን ከልጆች ጋር ብር ያሳድገዋለሁ። ግን ለምን እንደዋሻኸኝና ለምን እንደደበከኝ ግን ማወቅ ፈልጋለሁ። ይሄ ልጅ ይሄን እስከሚያከለስ ለምን እንደተደበኩት ንገረኝ። ለምን እንደደበከኝ እንዴ? ይሄን እስከሚያክል ትላለች እንዴ? ገና ልጅ እኮ ነው እንዴ? አማን አንድ ነገር ልንገርህ፣ ሰው ሆኖ ስህተት የማይፈጥር ሰው የለም። ስህተት እንኳን ተፈጥሮ ቢሆን ኖሮ ልታሳውቀኝ ይገባ ነበር። አምነሽ እየተቀበልሽ ነው ማለት ነው? ያንተ ነው እያልሽ ነው ማለት ነው? ያንተ ባይሆንማ እዚህ ድረስ አይመጣም ነበር እንዴ? እና እኔ ምንም የማውቀው ነገር የለም። አንቺ ይዘሽው ከመጣሽ ንገሪኝ፣ እረዳሻለሁ። መልስልኝ። ኧረ በእናትሽ አትጩይ። ምንም የማውቀው ነገር የለም። አትጩይ አትበለኝ። ይሄን ወረቀት አንብበው። ዝም ብለሽ ከመሬት የመጣ ወረቀት ምንድን ነው? ይሄን ወረቀት አምጥተሻል። እኔ እደውላለሁ ቤተሰቦችህ ጋር ሽማግሌ ሰበስባል። ትራችን ያበቃለታል። ምን ማለት ፈልገህ ነው ብለህ ነው ያዞርከው እንዴ? የኔ ማን እንደሆንኩ መናገር አውቀዋለሁ። የእጅ ጽሑፏን እንዴ የኔ ልጅ ነው ማለት ነው። ቁጭ የእሷ ጽሑፍ እኮ ነው። የእጅ ጽሑፍ አያምርም? አየሽው? ምን ማለት ፈልገህ ነው? ቆይ ይሄማ ታሪክ ነው። አትቀደጂው እንዴ? ታሪክ ማለት ምን ማለት ነው? አልፈልግም እንዴ እኮ። ወይኔ እኔ አባት የወለድከው ልጅህ ነው። አዎ የኔ ነው። እንኳን ደስ አለሽ። የኔ ነው። እንኳን ደስ አለሽ። የስ እንኳን የኔ ሆንክ። ዋው በቃ ተረጋጊ አንቺ። በቃ አስረዳሻለሁ፣ እውነቱን አስረዳሻለሁ። በቃ አትጩሂብኝ፣ አስረዳሻለሁ። አትጩሂብኝ አይደለም በቃ አስረዳሻለሁ። መጀመሪያውም እኮ ለምኜህ ነበር። 8 ዓመት የታገስኩት ትዳሬ ይሄ እንዲመጣ ነበር። በጣም ነው የማዝነው አማን፣ በጣም አዝናለሁ። ቢሆንስ ልጅ ይደበቃል? መልስልኝ፣ በቃ አትረጂኝ፣ መልስልኝ። ይሄ ልጅ ማለት እኮ የማቲና የባሮክ ወንድም ማለት ነው። እንደ ልጅ ማርጌ ማሳደግ አይገባኝም ነበር? ንገረኝ። ለልጆቼ የማደርገውን ነገር ለዚህ ልጅ ማድረግ አልነበረብኝም? በጣም ነው የማዝነው አማን፣ አዝናለሁ። በጣም አዝናለሁ አማን። ባመንኩት ልጅ የሚባል ነገር ይዘህ ትመጣለህ? በቃ ተረጋጊ። የኔ ያው ካሜራ በቃ እናነኝ። ያው አየሽው? ያው የኔ እናት በቃ በቃ እናነኝ። ተረጋጊ ቤካዬ። አንበሳ በቃ እናነኝ። ተረጋጊ። ተገኘሻ? አይ የምር ተገኝተሻል። በቃ አትናደጅ እንዴ። አመረርሽ እንዴ? አንቺ ግን የምር ያምናል ያረጋል ብለሽ ታምናለሽ? በቃ ተረጋጊ እንዴ። ንገራቸው ቤተሰቦቻችን እንግዲህ እናነኝ ጓገጩ እስካሁን አልወጣችም። ተረጋጊ በቃ። ሰላም ባያቸው ቤተሰቦቻችን። እናመሰግናለን። አብራችሁን ስለቆያችሁ እንወዳችኋለን። በሌላ ቪዲዮ እንከሰታለን። ሰብስክራይብ አድርጉ። ቻው